ኦኬ የሌላኛው አፕዴት እንግዲህ ከዚህ በፊት አንድ የአይስ ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሀገር ውስጥ ደህንነት መስሪያ ቤት ያወጣው ህግ ነበር። በዚህ ህግ መሰረት በህግ ሳይሆን መመሪያ አይነት ነው። በዚህ መመሪያ መሰረት በአሜሪካ ውስጥ በመሀል ከተማ ውስጥ የታሰሩ በመሀል ሀገር ውስጥ የታሰሩ አንዶክመንትድ ኢሚግራንቶች አንዴ ከታሰሩ በኋላ በቦንድ መውጣት አይችሉም ነበር፣ አይፈቀድላቸውም። ምክንያቱም አንዶክመንትድ ናቸው፣ ኢሊጋል ናቸው፣ በዶክመንት አሜሪካን አቋርጠው አይደለም የገቡት የሚል ናሬቲቭ ነበር የሚጠቀመው። ይሄን ከሁለት የፌደራል ኮርቶች በቀር አሁን ሁሉም ኦልሞስት ይሄን ኬዝ የተመለከቱት ሁሉም ውድቅ አድርገውታል። ፈርስት ሰርኪት ይሄን ጉዳይ የተመለከተ ነው። ሌሎች የተመለከቱት ግን በጠቅላላ በቦንድ መውጣት እንደሚችሉ አመልክተዋል። በተለይ በአሜሪካ ውስጥ የታሰሩ ሰዎች ማለት ነው። የከለከሉት ፊፍዝ ሰርኪት በአብዛኛው ቴክሳስን፣ ሉዊዚያናን እና ሚዙሪን የሚመለከቱ ናቸው። ሁለተኛ ደግሞ ስምንተኛው ሰርኪት ላይ የታሰሩ ሰዎች ብቻ ናቸው በቦንድ መውጣት የማይችሉት። ከዚህ ውጪ ያሉት በጠቅላላ ፌደራል ኮርቶች፣ የበላይ የአፒል ኮርቶች ውድቅ አድርገውታል የአይስን ክርክር ማለት ነው። በዚህ መሰረት አንድ ሰው በቦንድ የመውጣት መብት አለው አሜሪካ ውስጥ ከገባ በኋላ በአይስ ከታሰረ ማለት ነው። ይሄ ለስደተኛ ምን ማለት ነው? ይሄ ጥሩ ፓርቱ እንግዲህ ስደተኛ ሆኖ አሜሪካ ውስጥ አንዶክመንትድ ሆኖ ከታሰረ ከስምንተኛው ሰርኪት እና ከአምስተኛው ሰርኪት ውጪ ከታሰረ በቦንድ ሊወጣ ይችላል ማለት ነው። ለምሳሌ ካሊፎርኒያ ውስጥ ብትታሰር፣ ፍሎሪዳ ውስጥ ብትታሰር ቦንድ ፋይል አድርገው ልክ ሰዎች ወይም ደግሞ ሎየርክ ወይም ራስህም መውጣት ትችላለህ ቦንድ አስይዘን የፍላይት ሪስክ ካልሆንክ በቀር ወይም ክሪሚናል ሪከርድ ከሌለ በቀር። እንግዲህ ከዚህ በፊት የዩኤስ ዲፓርትመንት ኦፍ ስቴት አንድ ያወጣው ህግ የተወሰኑ ሀገሮች ላይ ወደ አሜሪካ በጊዜያዊ ቪዛ በቢ1 በቢ2 እና በተለያዩ ቪዛዎች ግን በጊዜያዊነት የሚመጡ ሰዎች ቦንድ እንዲከፍሉ አዞ ነበር። ይሄ ለኤምባሲዎቹ በተላለፈ ትዕዛዝ ነበር እየተፈጸመ የነበረው። አሁን ግን ሬጉሌሽን በዚህ ላይ ረቋል። የሬጉሌሽኑ ዝቅተኛ አማውንት $10,000 ሲሆን ከፍተኛው ደግሞ $20,000 ነው። ስለዚህ በቢ1 በቢ2 ወደ አሜሪካ የሚመጣ ሰው ከዚህ በኋላ ከ10,000 እስከ $20,000 ማስያዝ ይኖርበታል። ይሄ ለተወሰኑ ሀገሮች የሚውለው ፕሮባብሊ አሁን ላይ ወደ 50 ሀገሮች ተግባራዊ የሆነ ነው። ከዚህ በላይ ተግባራዊ ሊሆን ይችላል። እስካሁን የነበረው ሂደት ለመሞከሪያ ነበር። የሙከራ ጊዜውን አልፎ አሁን በህግ ረገድ ወጥቶ እንግዲህ በሙሉ ተግባራዊ ይሆናል ማለት ነው። ስለዚህ ወደ አሜሪካ የሚመጣ ሰው ከዚህ በኋላ የግድ ከ10,000 እስከ $20,000 ቦንድ ማስያዝ ይኖርበታል። ያንን የሚመለስለት በሪኳየርመንቱ መሰረት ሳይቀጠር ምንም አይነት ክፍያ ሳያገኝ አሜሪካ ውስጥ ከቆየ በተባለበት የጊዜ ገደብ ውስጥ ከወጣ አንድ ቀን እንኳን ካሳለፈ ያ ገንዘብ አይመለስለትም። እነዚህን ካሟላ ነው ሪኳየርመንቶቹን ካሟላ ነው የሚመለስለት። ይሄ እንግዲህ ብዙ ሰው አሜሪካ ውስጥ ለመቅረት ያለውን ፍላጎት ሊዘጋ ይችላል፣ ለመምጣትም ያለውን ፍላጎት ሊያስቀረው ይችላል። ምክንያቱም ይሄ ከፍተኛ ገንዘብ ነው፣ የሚከፈለውም አሜሪካ ውስጥ ነው። ኢትዮጵያ ያለ ሰው ለምሳሌ ቪዛ ሲያመለክት ቦንድ ግዛ ከተባለ ወይ ደግሞ ያንን ብር አስይዝ ከተባለ ቦንዱን ከማን ነው የሚገዛው? ከአሜሪካ ካምፓኒ ነው የሚገዛው? ማድረግ የሚቻለው ያን ክፍያ መክፈል የሚቻለው አሜሪካ ውስጥ ነው። አሜሪካ ውስጥ ያለ ቤተሰቡ የእሱ ጓደኛ ሊሆን ይችላል፣ የሚተዋወቃቸው ሰዎች ኦር ደግሞ የሚመጣው ሰው አሜሪካ ውስጥ የዶላር አካውንት ካለው ከዛ አካውንት ለትሬዠሪ መክፈል ወይም ቦንዱን ማስያዝ ይችላል። ትሬዠሪ ያን ገንዘብ ለተወሰነ ጊዜዎች ይጠቀምበታል ማለት ነው። ያ ግለሰብ አሜሪካ ውስጥ ገብቶ በተባለበት ጊዜ እስከሚወጣ ድረስ ካልወጣ በተባለበት ጊዜ አንድ ቀን እንኳን አሳልፎ ከወጣ ያ ገንዘብ ለአሜሪካ መንግስት ገቢ ይሆናል፣ አይመለስም ማለት ነው። ቦንዱን የሚገዛው ከትሬዠሪ ዲፓርትመንት ነው ወይስ ኢንዲፔንደንት ያሉ ከቦንድ ድርጅቶች መግዛት ይችላል? ቦንዱን የሚገዛው በትሬዠሪ ዲፓርትመንት ያለ የክፍያ አፕ አለ። ዌብሳይት ላይ ገብተህ ማየት ትችላለህ። በዛ ነው 10,000 ብር ወይም 15,000 ብር ወይ $20,000 እንደተወሰነበት መጠን እዛ ላይ ያውላል ማለት ነው። ስለዚህ ሪሲት ኖቲስ ይቀበላል። ያን ሪሲት ኖቲስ በኋላ ላይ ሲመለስ በተባለበት ቀን መመለሱን ካረጋገጠ በኋላ ይመልሱለታል። በዋናነት ይሄ የቪዛ ታይፕ ቢ1 እና ቢ2 ቪዛን የሚመለከት ነው። ግን ሌሎች በጊዜያዊነት የሚሆኑ ቪዛዎችንም ያካትታል እና ኢሚግራንት ቪዛዎች
በቅርቡ የአሜሪካን መንግስት ወይም USCIS በጥገኝነት ጥያቄዎች ላይ እያወጣ ያለው አዳዲስ ነገሮች አሉ። ያንን አንድ ፕሮግራም ሰርቼበታለሁ ባለፈው። ግን ድንጋጌዎችና ህጎች ብቻ አይደለም እያወጣ ያለው እርምጃም እየወሰደ ነው። ከነዛ ከእርምጃዎች አንዱ ጥገኝነት ጥያቄዎች አሁን በቅርቡ እየታሰሩ ነው። ያንን በተመለከተ ማህበረሰቡ አውቆ ትንሽ ጥንቃቄ እንድታደርጉ አንዳንድ ነገር ለማለት ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ባለፈው ጊዜ እንደተናገርኩት ነው እንግዲህ አዳዲስ ህጎች እየመጡ ነው ጥገኝነት ጥያቄዎች ላይ። ባለፈው እንደተናገርኩት ኢንተሪም ሩሉ አሳይለም ቢሮ ጉዳያችሁ ሳይታይ ቀጥታ ወደ ፍርድ ቤት ይሄዳል የሚል አንድ ነገር ሼር አድርጌ ነበር። አሁን ደግሞ እያየነው ያለው ነገር ምንድነው? ሰዎች መጠንቀቅ ያለባቸው በተለይ ኬዛቸው ፔንዲንግ አሳይለም ያሉ ወይም ደግሞ ኬዛቸው በአሳይለም ኦፊስ ያለ እስካሁን ድረስ እየቆዩ ኢንተርቪው እየጠበቁ ያሉ ሰዎች ትራቭል በሚያደርጉበት ጊዜ እየታሰሩ ነው። በእኛ ቢሮ እኛ ሪፕሬዘንት የምናደርጋቸው ጉዳያቸው ምንም እንከን የሌለው እንደማንኛውም ሰው ማለት ነው ጉዳያቸውን ኢንተርቪው እየጠበቁ ያሉ ሰዎች ኤርፖርት ላይ ከ3 4 ሰዎች እየታሰሩብን ነው እና አሁን ዲቴንሽን ፋሲሊቲ ነው ያሉት። ያው እነሱን ለማስለቀቅ ወይም ደግሞ ኬዛቸውን በፍርድ ቤት ለመከታተል ላይታች እያለ ነው። ግን አትሊስት ማህበረሰቡ ሰምቶ መጠንቀቅ ያለበት ጉዳያችሁ በአሳይለም ኦፊስ የሆነ ፔንዲንግ አሳይለም ኬዝ ያላችሁ ሰዎች ትራቭል የማድረጉን ነገር ትንሽ ብትቀንሱ ጥሩ ነው። ኢንተርናሽናሊ ትራቭል መቼም ካላበደ በስተቀር አንድ ሰው የአሳይለም ኬዙ ፔንዲንግ ሆኖ ኢንተርናሽናሊ ትራቭል የሚያደርግ ያለ ሰው አይመስለኝም። ካለም ደግሞ ማቆም አለባችሁ ነው። ኢትስ ቬሪ ዴንጀረስ። ግን ያ ብቻ አይደለም። ኢቭን ዶሜስቲካሊ እንኳን ከስቴት ወይ ከካሊፎርኒያ ወደ ሜሪላንድ፣ ከዲሲ ወደ ኒውዮርክ፣ ከአትላንታ ወደ ኦሃዮ፣ ወደየትም አካባቢ እዚሁ አሜሪካን ሀገር ውስጥ እንኳን ዶሜስቲካሊ ወደ ኤርፖርት በምትሄዱበት ጊዜ there is a chance ልትታሰሩ የምትችሉበት እድል ሰፋ እያለ ነው። አሁን የአይስ እንቅስቃሴ በጣም ጠንከር እያለ ስለመጣ ማለት ነው። ስለዚህ ማህበረሰቡ እንዲያውቅ የሚያስፈልገው ምንድነው? አንሌስ እንደው በጣም የግድ ካልሆነ በስተቀር የጉዞ ፕላናችሁን ትንሽ መቀነስ ያስፈልጋል። ምክንያቱም ያ ካልሆነ ግን የምትዳፈሩ ከሆነ ግን ወደ ጠበቆቻችሁ ስልክ የምትደውሉት ከእስር ቤት ነው የሚሆነው ማለት ነው። ስለዚህ don't do it please። አደገኛ ነው። አንዴ ደግሞ ጉዳዩ USCIS የነበረ ኬዝ ያ ሰው ከታሰረ ኢሚዲየትሊ ቀጥታ ወደ ፍርድ ቤት ነው የሚመራው። ይሄ ከድሮም የነበረ ነው፣ በአዲሱ ህግ የመጣ ነገር ሳይሆን ከድሮም ጀምሮ አንድ ሰው ፔንዲንግ ኬዝ ያለው አሳይለም ኬዝ ያለው ኢንተርቪው ሳይደረግ ግን እስር ቤት የሚታሰር ከሆነ ጉዳዩን ቀጥታ ወደ ፍርድ ቤት ነው የሚሄዱት ማለት ነው። ስለዚህ አንድ ብቻ ነው እድል የሚኖራችሁ ማለት ነው። ስለዚህ በተቻለ መጠን የጉዞን ነገር ሚኒማይዝ ለማድረግ ሞክሩ። አደገኛ ነው። ትራቭል በምታደርጉበት የግድ ትራቭል ማድረግ አለብን ካላችሁ ደግሞ ትራቭል በምታደርጉበት ጊዜ አትሊስት ኬዛችሁ ፔንዲንግ እንደሆነ የሚያሳይ ማስረጃዎች ደረሰኙን፣ የስራ ፈቃዳችሁን ያዙ። ስራ ፈቃድ መያዙ ብቻ ራሱን ከመታሰር አያድንም፣ ግን ቢሆንም አትሊስት ኬዛችሁ ፔንዲንግ እንደሆነ ልታሳዩ ይገባል። ሌላው ለማስጠንቀቅ የምፈልገው ደግሞ ምንም አይነት ነገር እንዳትፈርሙ። የመጀመሪያው ስራ ጠበቆቻችሁን ማነጋገር ነው። ይጠቅማል በሚል ያጋራኋችሁ መረጃ ነው። መረጃ ሁሉ ጊዜ ለስኬት ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው።